ሰላም ጋይስ እንዴት ናችሁ? በአዲስ ቪዲዮ ዛሬም ከቻሳ ብለናል። እንዴት ናችሁ? ዛሬ እንግዲህ የመንገድ ውሏችንን ብሎጋችንን ነው የምናሳያችሁ ማለት ነው። ከየት ነው የምንመለሰው አትሉ? ከትምህርት ቤት 5 ኪሎ ሜትር በእግራችን ጋይስ። ከኛ የምትማሩት አንዳንድ ነገሮች አሉ። እስከ መጨረሻው እየተከታተላችሁ ሰብስክራይብ፣ ላይክ እንዲሁም ኮሜንት ሼር እያደረጋችሁ ከኛ ምን እንደምትማሩ ልንገራችሁ። መንገድ ላይ ወጥቶ አስፋልት ሊፍት መለመን እየጠበቅን ነውና ማለት ነው። አበረታቱ። ተሳክቶልን አያውቅም። በዩቲዩባችን እየገባችሁ አበረታቱን ማለት ነውና ያው መኪና ወደፊት እንገዛለን የሚል ህልም አለን። ያሳካላችሁ ነው የሚባለው አይደል ጋይስ? እና እንወዳችኋለን። እስቲ ውሏችንን እስቲ መኪናውን ያለውን ሁኔታ አረንጓዴ ነፋሻማ አየርን አሰብ እያጣጣምን ነው የምንሄደው። ይቅርታ አድርጉልኝና ቪዲዮ ወዲህ ወና ወዲህ እያልኩኝ ስለሆነ ይቅርታ ተረዱኝ። መንገድ ላይ እየሄድኩ ነው እና ወደ መንገዳችን አዶናይ ማለት ነው ሰግጡና ፈምሱ አለ። እኛ ደግሞ አንሰግጥም፣ ስብእናችንን አይወክልም፣ በግድ አንሰግጥም ብለን ይሄው ሳንፈምስ ቀረን። እና ግን በእናታችሁ መሰገጥ ግን ትፈልጋለች። አይ ነው አልሰግጥም፣ ምክንያቱም መሰገጥ ባህሪ አይደለም ነው። እሷ ግን ያው መሰገጥ ትፈልጋለች። የአዶናይ ተከታይ ናት፣ የሰገጦች ማህበረሰብ ወኪል። ያው እንደምታዩት ረጃጅም መንገድ ነው፣ አስፋልቱ ብቻውን ተጓዥ መንገደኛ። ዋው አካባቢዎችን ተመልከቱ። የት ነው ያለነው? ይርጋ ጨፌ አረንጓዴ ለምለም የቡና ቁንጮ በጣም ልዩ የሆነችው ይርጋ ጨፌ ከተማ ነው። ከሱ 5 ኪሎ ሜትር ነው ብያቸዋለሁ። ይሄዋት እቺ ልጅ አንቺ ውጪ ከእግረኛ መንገድ ውጪ ተብለሻል። የለውበትም ከእግረ እያያችሁ ነው እንግዲህ የቀበጡለት ሞት አይገኝም የሚለው የአገሬ ባህል እሷ ላይ ነው የምንጠቀመው። እንግዲህ እንደምታዩት ነው። አብራችን ተጓዙ እስከ መጨረሻው ድረስ። የመንገድ ያለውን ድባብ አሳያችኋለሁ። ያው ላም የናፈቃችሁ ይዩት። እንግዲህ በገጠር ያደጋችሁ ልትኖሩ ትችላላችሁ። ይሄን ቪዲዮ የምትመለከቱት እንደምታዩት ዋው ፀሐይ ወጣ ደስ ሲል። እዚህ አካባቢ እንግዲህ በዚህ ወር ክረምት ነው፣ ግን አሁን እንደምታዩት ፀሐይ ወጥቷል። መንገድ ላይ ዝናብ እንደይዘን እንጂ አረ ውጪ በሏት፣ ውጪ አርጎሽ የለም ሚዛ እንዳይከትሽ ነግረሻል። ውጪ እና ቪዲዮዎቻችንን እየተመለከታችሁ ላይክ ሰብስክራይብ እያደረጋችሁ ጋይስ ሰብስክራይብ እያደረጋችሁ ታገኛለሽ ብለሽ ነው። እንዴ ስፖርት ነው አይደል ጋይስ? በዚህ ሰዓት እኮ ወክ የመሰለ ጤንነት የለም። ለጂም ብዙ ከምንከፍል አላት ፈረስ ጋር 1-3 አላት የምታከራየው። እሱን ነው ተረዳት። እና ጋይሶች እስቲ እንደጋግሜ የምነግራችሁ ሰብስክራይብ እንድታረጉት ነው። ወዳችኋለሁ። ባካችሁ ሰብስክራይብ እስቲ እንተባበር፣ እንተጋገዝ አይደል? እና ቪዲዮን ዩት ይሄ ቪዲዮ ነው፣ ዩቲዩብ ቪዲዮ ነው እኮ እየሰራው ያለሁት አላልኩሽም? ይሄን ቪዲዮ ጋይስ ከት ሳላረግ ነው የምለቀው።